ኤሌክትሪክ የሚያመነጨው ግለሰብ ኢትዮጵያ ከሰሞኑ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል የሚያመነጭ ግድብ ከሰሞኑ ሰርታ አስመርቃለች። ይህም የኤሌክትሪክ ኃይል ለተለያዩ አገልግሎቶች ይውላል። ማለትም ግለሰቦች የኤሌክትሪክ ኃይልን ማሽኖችን ለማንቀሳቀስ፣ ስልክ ለመቸረጅ፣ ምግብ ለማብሰል፣ ውሃ ለማፍላት ለመሳሰሉት ድርጊቶች ይጠቀሙበታል። ነገር ግን ይህ ሁሉ ድርጊት መብራት ከጠፋ መብራት ጠፋ ብለን አይን ፍጥጥ ጥርስ ግጥጥ ብለን መቀመጣችን አይቀሬ ነው። ነገር ግን መንግስት መብራት አጠፋብኝ፣ ዛሬ ቴሌ ስራ አልገቡም እያለ ሳያማር የትኛውንም በኤሌክትሪክ የሚሰሩ ስራዎችን ከራሱ የኤሌክትሪክ ኃይል እያመነጨ ምግብ የሚያበስል፣ ውሃ የሚያፈላ፣ ሌላም የተለያዩ ድርጊቶችን የሚሰራ ሰው አለ ቢባል ማን ያምናል? ታሪኩን ከመናገሬ በፊት ግን ውድ የዩቲዩብ ቤተሰቦች ቻናላችን እንደተለመደው ትኩስ አዳዲስ አስገራሚ መረጃዎችን ይዞ የሚመጣው ዛሬም ልዩ በሆነ መረጃ መተንላችኋል። አዳዲሶቹ ቻናላችንን ሰብስክራይብ በማድረግ ነባሮቹ ደግሞ ላይክ በማድረግ ጀምሩ ስንል በአክብሮት እንጠይቃለን። ስላቪዛ ፓይኬጅ ይባላል። በቅጽል ስሙ ኤሌክትሪክ ማን በመባል ይታወቃል። ይህ ግለሰብ ከፍተኛ ኃይል ያለውን ኤሌክትሪክ በማስተላለፍና በማመንጨት ይታወቃል። ይህ ማለት ምን ማለት ነው? የሰው ልጅ እኮ ነው ልትሉ ትችላላችሁ። ነገር ግን ይህ ሰው ሊደረግና ሊታሰብ የማይችል ነገር ሲያደርግ ተገኝቷል። ከነሱም መካከል አንደኛ መብራቶችን ማብራት፣ ማለትም ከኃይል ምንጭ ጋር የተገናኙ ሽቦዎችን በመያዝና የተለያዩ መጠን ያላቸውን መብራቶችን ማብራት ይችላል። ሁለተኛ ምግብ ማብሰል፣ ማለትም ሽቦዎችን በማሞቅ ወይም በቀጥታ በመንካት እንቁላል ይጠብሳል፣ ውሃም ያፈላል፣ ሌላም የተለያዩ ድርጊቶችን ማድረግ ይችላል። ሶስተኛ የኤሌክትሪክ ንዝረት መቋቋም። ይህ ድርጊት ለተራ ሰዎች ገዳይ ነው፣ ነገር ግን ለዚህ ግለሰብ ግን በጣም ቀላል ነው። ይህ ግለሰብ በእነዚህና በተለያዩ ድርጊቶቹ በሀገሩ ሰርቢያ ብሔራዊ ታዋቂ ሰው መሆን ችሏል። በበርካታ የቴሌቪዥን ፕሮግራሞችናም በጋዜጣ መጣጥፎች ላይ መቅረብ ችሏል። ይህ ግለሰብ በሰርቢያ ሕዝብ ዘንድ እውቅናን ቢያገኝም በሳይንሳዊው ማህበረሰብ ግን ተቀባይነትን አላገኘም። የፊዚክስ ሊቃውንትና የኤሌክትሪክ መሐንዲሶች የፊዚክስ ሕግን ይጣረሳል በሚል ምክንያት ድርጊቱን ውድቅ አድርገውታል። ማለትም ይህ ግለሰብ የእውነት የኤሌክትሪክ ኃይል እያመነጨና እያስተላለፈ ሳይሆን የተለያዩ የማታለል ድርጊቶች እያደረገ ነው ብለው በማዳበስ አልፈውታል። በሳይንሱ ማህበረሰብ የተለያዩ ጥርጣሬዎችን ቢኖሩም ስላቪዚያ ግን ህይወቱን በሙሉ ችሎታውን ማሳየቱን ቀጥሏል። ስላቪዚያ ከዚህ ሁሉ ድርጊቶቹ በኋላ በስተመጨረሻም ባደረበት የልብ ህመም ምክንያት በ1956 ተወልዶ በ2014 ከተወለደ በ58 ዓመቱ ከዚህ ዓለም በሞት ተለየ። ስላቪዚያ ምንም እንኳን ህይወቱ ቢያልፍም በሰርቢያና በዓለም ታሪክ ውስጥ እንቆቅልሽ የሆነ ሰው መሆን ቀጥሏል። በመጨረሻም ውድ የቻናላችን ተከታታዮች ቻናላችንን ሰብስክራይብ እና ላይክ ማድረግ እንዳትረሱ እያልን በሌላ አዳዲስ አስገራሚና አስደናቂ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልን ከወዲሁ እንሰናበታለን።